ሰላም እንዴት ቆያችሁኝ? እንደምን አላችሁ የፊት አውራሪ ቤተሰቦች? ይሄ እንግዲህ ሳምንታዊ አናሊሲስ የምንሰራበት ታይም ላይ ደርሰናል። እንግዲህ በዚህ ሳምንት ጎልድ ምን ሊሆን ይችላል የሚለውን አብረን የምንመለከት ይሆናል። ሁሌም እንደምናደርገው ከስሪ መንዝ ቻርት ነው የምንጀምረው። ስሪ መንዝ እንግዲህ ሲ ሌቭል ጋር ገብቷል። ሲ ሌቭል ጋር ከገባ ፕራይስ ኮንሶሊዴት የማድረግ ቴንደንሲ ይኖራል ተብሎ ኤክስፔክት ይደረጋል። ስለዚህ ኮንሶሊዴሽን ወይንም ደግሞ ብሬክአውት ካልሆነም ደግሞ ሪቨርሳል ሊኖረው ይችላል ተብሎ ኤክስፔክት ይደረጋል። እንግዲህ እዚህ ሲ ሌቭል ጋር መግባቱ ብቻ ሳይሆን ከዚህ የተነሳው ሲኮንስ ካራክተሪስቲክስ ማተር ያደርጋል። ድሮን አውት ሲኮንስ ነው ከዚህ የተነሳው ሲኮንስ። ይሄ ማለት ደግሞ ፕራይስ ብዙ ጊዜ ሲ ሌቭልን የመጣስ አይነት ቴንደንሲ ያለው ግን ኖት ኦልዌይስ፣ ሁልጊዜ አይደለም። በተለይ ሃየር ታይም ፍሬም ላይ ደግሞ በጣም ጥንቃቄ ይፈልጋል። ሁልጊዜ እንደዛ ይሆናል ብሎ ማሰብ ከባድ ነው ማለት ነው። ሎወር ታይም ፍሬም ላይ እንደዚህ አይነት ካራክተሪስቲክሶችን ቶሎ ቶሎ ሀፕን ሲያደርጉ እናያለን። ሃየር ታይም ፍሬም ጋር ግን በውስጡ በጣም ብዙ ሲኮንሶች ሊኖሩ ስለሚችሉ በጣም ትሪኪ ሊሆን ስለሚችል በጣም ጥንቃቄ ማድረግ ይፈልጋል። አሁን ያለንበት ወር ደግሞ ከላዩ ላይ ደግሞ በጣም አስቸጋሪ ነው ማለት ነው። ታዲያ እዚህ ስሪ መንዝ ሲ ውስጥ ከገባ በኋላ ምን አይነት ነገሮች ነበሩን የሚሉትን በተወሰኑ መልኩ እንመልከት ማለት ነው። እንግዲህ ስሪ መንዝ ውስጥ ከገባ በኋላ ሲኮንስ ወደ ታች ነበር የነበረን። ከዛ ተመልሶ ዲአክቲቬት ሆነ። ከዛ ደግሞ አንድ ሌላ ሲኮንስ ወደ ላይ አክቲቬት አድርጓል ማለት ነው። አሁን ይሄ እንግዲህ አክቲቭ የሆነ ሲኮንስ አለ ወደ ላይ በስንት ታይም ፍሬም በ4 አወር ምናምን አክቲቭ የሆነ ሲኮንስ አለ። አሁን እዚህ ጋር አይደለም ችግሩ ማለት ነው። እዚህ ጋር ሲኮንሱ አክቲቬት እንደሆነ ኢስ ክሊር፣ ግን አክቲቬሽኑ ምንድነው ማለት ነው ዊክ ነው ወይም ደግሞ ኢትስ ኖት አግሬሲቭ አይደለም አክቲቬሽን። እሱ ብቻ ሳይሆን ይሄ ሲኩዌንስ እንግዲህ ገና ሲነሳ ምን አይነት የሲኩዌንስ ባህሪ ያለው ወይም ደግሞ ምን አይነት ካራክተሪስቲክስ አለው የሚለውን ነገር በጥቂቱ መመልከት መቻል አለብን ማለት ነው። ይሄ ሲኩዌንስ እንግዲህ እዚህ ጋር እንደምትመለከቱት ኦቨር ኤክስቴንድድ የሆነ ሲኩዌንስ ነው። ሶሪ ይህንኛው በጥቂቱም ቢሆን እዚህ ጋር ምን አለችው ማለት ነው የወጣች ነገር ስላለችው ኦቨር ኤክስቴንድድ ነው ልንለው እንችላለን ማለት ነው። ስለዚህ ኦቨር ኤክስቴንድድ የሆነ ሲኩዌንስ ከሆነ እዚህ ጋር አግሬሲቭ ቢሆን ይመረጣል። ምክንያቱም ወደ ሲ ለመሄድ በጣም አግሬሲቭ መሆን ይኖርበታል ብዙ ጊዜ ማለት ነው። እና ዊዛውት ሪትሬስመንት ምናምን ሳይሰጥ ምናምን የሚሄድ አይነት የሲኩዌንስ ታይፕ ነው ኦቨር ኤክስቴንድድ የሆነ ሲኩዌንስ። ስለዚህ እሱን ኤክስፔክት እያደረግን ነበር የነበረው። ነገር ግን ከዚህ የተነሱ ሲኩዌንሶች ነበሩ፣ ከዚህ ቢ ሌቭል የተነሱ ሲኩዌንሶች ነበሩ። ስለዚህ እነሱ ሲኩዌንሶች ታርጌታቸውን ሪች አድርገዋል ማለት ነው። ኦኬ ከዚህ ከእያንዳንዱ ቢ ፖይንት ምንም የተነሳው ሲኩዌንስ ታርጌት ሌቭሉን እዚህ ጋር ሪች አደረገ ማለት ነው። እሱ ማለት ልክ እንደ በ45 ሚኒት ስንቀይረው ታይም ፍሬሙን ልክ እንደዚህ እናገኘዋለን ማለት ነው። ይሄ እንደምናየው እዚህ ጋር ታርጌት ሌቭሉን ምን ያደርጋል ማለት ነው ሪች ያደርጋል እዚህ ጋር። ይህን ታርጌት ሌቭሉን እዚህ ጋር ሪች ካደረገ በኋላ ካውንተር ሲኮንስ ጀምሮ ነበር። ካውንተር ሲኮንስ ጀምሮ ምንድን አላረገውም ማለት ነው። ቶሎ ቶሎ ነው ፌል የሚያደርገው ማለት ነው። ቶሎ ቶሎ ነው ፌል የሚያደርገው። ቶሎ ቶሎ አግሬሲቭ የሆኑ ሙቭመንቶችን ይሰጣል። ከዛ ተመልሶ በጣም ኮንሶሊዴት በማድረግ ምናምን ደግሞ መልሶ ፌል እንዲያደርጉ ያደርጋቸዋል። ስለዚህ እዚህ ፖይንት ላይ ከዚህ ሲ ሌቭል ወደ ላይ መውጣቱን በቀላሉ እንደዚህ ኮንፊርም ልናደርገው አልቻልንም ማለት ነው። ስለዚህ ትንሽ ጥንቃቄ ይፈልጋል። በተለይ አንድ ሲኮንስ ወደ ታች መስርቶ ከዛ ተመልሶ ስዊፕ አሁንም መስርቶ ተመልሶ ስዊፕ የሚያደርገው ከሆነ ምንድን ይፈልጋል ማለት ነው ከባድ የሆነ ጥንቃቄ የሚፈልግበት ታይም ነው ያለው ማለት ነው። ስለዚህ እንግዲህ በባለፈው አርብ ቀን ደግሞ ፖሲቢሊቲ ነበረው ወደ ላይ የሚሄድ ነገር ግን ስትሮንግ የሆነ ሰፖርት ኤንድ ሬዚስታንስ ሌቭልን ተጠቅሞ ተርን አድርጓል ማለት ነው። ኦኬ ድጋሚ ተርን አድርጓል። ስለዚህ የጀመረው ሲኮንስ ራሱ ጀምሮት የነበረው ሲኮንስ ራሱ እሱ ሲኮንስ ከዚህ ከሲ ሌቭል የጀመረው ሲኮንስ የነበረው ኦቨር ኤክስቴንድድ የሆነ ሲኮንስ ነበረ። ኦቨር ኤክስቴንድድ የሆነ ሲኮንስ አሁንም ልክ እንደዚህ በሚመለስበት ሰዓት ከ100% ምናምን ሲመለስ ወይ ሲኮንሱ ፌል ያደርጋል፣ ካልሆነ ደግሞ የቻናል ውስጥ ያለ ሙቭመንት አይነት ነገር ነው ምንድን የሚያደርገው ማለት ነው የሚመሰርተው ብዙ ጊዜ ማለት ነው። ስለዚህ ይህንን ማርኬት አሁንም ድጋሚ ፎርካስት ለማድረግ ተጨማሪ የፕራይስ ሙቭመንቶች ይፈልጋል ማለት ነው። ወይ ከዚህ ቻናል ወጥቶ የሆነ ብሬክአውት ነገር መስጠት መቻል አለበት።
ስለዚህ ምንድን መሆን መቻል አለበት ማለት ነው? ከእንደዚህ አይነት የፕራይስ ሙቭመንት ውስጥ እስከሚወጣ ድረስ ትንሽ መታገስ ያለብን ታይም ነው ብዬ አስባለሁ ማለት ነው። ከዛ ውጭ ግን ሎወር ታይም ፍሬም ላይ ከነበሩት ሲኮንሶቻችን መካከል እዚህ ጋር አክቲቬትድ ከሆነ በኋላ ከዚህ ከታች የነበረን ሲኮንስ ከታች የተጀመረው ሲኮንስ እሱ ማለት ይሄ እንደዚህ የነበረው ሲኮንስ ከ1.44 እና 41 ተመልሷል ማለት ነው። ኮምፕሊት ሪቨርሳል ኤሪያ ቢን መጥቶ ስዊፕ አድርጎታል፣ ዜሮ ይቀራል። ስለዚህ እሱን ዜሮ መጥቶ ስዊፕ የሚያደርግ ከሆነ ግን ወደ ታች የመጀመሪያ የሄደውን ያክል ሙቭመንት ይሄ ማለት ከዚህ ቢ ተነስቶ የሲኩዌንስ ጨርሶ የነበረውን አትሊስት 38%ን ለመስጠት ወደ ታች ይመጣል የሚል ኤክስፔክቴሽን ይኖረኛል ማለት ነው። ምንድን የሚያደርግ ከሆነ ዜሮም ስዊፕ የሚደረግ ከሆነ ወደ ታች መጥቶ ምንድን ሊያደርግ ይችላል ማለት ነው። ኦቨርኦል 38%ን ከዚህ ከታች ወደ ላይ 38%ን ሳይነካ ነበር የሄደው። እሱን የመንካት እድል አለው የሚል ኤክስፔክቴሽን አለኝ። ግን ከኤስኬ አንጻር በደንብ ስንመለከተው ተጨማሪ ሙቭመንቶችን የሚፈልግ ታይም ላይ ነው ያለው ማለት ነው። ተጨማሪ ሙቭመንቶችን ተጨማሪ ሙቭመንቶችን ይፈልጋል ማርኬቱን በደንብ ፎርካስት ለማድረግ። ስለዚህ ትንሽም ቢሆን መታገስ ተገቢ ነው። አይኖ ቀናቶች ምናምን ሊሄዱ ይችላሉ ትሬድ ሳናረግ ቢሆንም በተወሰነ መልኩ መታገስ እና ማርኬት ክሊር የሆነ ዳይሬክሽን እስከሚሰጠን ድረስ መጠበቁ ሞር በጣም የተሻለ ነው ማለት ነው። ለጊዜው ግን ከሲ ሌቭል ከወጣ በኋላ አክቲቭ የሆነ ሲኮንስ ያለን ይሄ ወደ ላይ ያለው ሲኮንስ ብቻ ነው። ግን ቅድም እንዳልኳችሁ ይሄ ወደ ላይም ቢሆን ምንድን ይፈልጋል ማለት ነው? ከዚህ ጋር መመለስ አልነበረበትም ኦቨር ኤክስቴንድድ እንደመሆኑ። ስለዚህ ተጨማሪ ሙቭመንቶችን አይተን ፎርካስት ማድረግ እንችላለን። በተለይ ይሄንኛው ቱ ዘ ዳውን ሳይድ የነበረው ሙቭመንት ሲኮንስ አሰጣጡ እንደ ዋን ሚኒት ላይ ካልሆነ በስተቀር እንዲህ በቀላሉ ምንድን አይባልም ማለት ነው። በቀላሉ አይደንቲፋይ አይደረግም። ዋን ሚኒት ላይ አሉት ሲኮንሶች ላይክ መስራት ትችላላችሁ። መጀመሪያ እዚህ ጋር አንድ ሲኮንስ ከላይ ወደታች በትንሹ ይጨርሳል። እሱን ሲኮንስ ከጨረሰ በኋላ ድጋሚ ሌሎች ሲኮንሶችን ከዚህኛው ሎ ሃይ ፖይንት ተነስተን ሲኮንሶችን ድሮ ማድረግ እንችላለን። ከዛ እሱን ድሮ አድርገን ፋይናሊ ደግሞ ድጋሚ አክቲቬትድ ያደርጋል ማለት ነው። ያቺ የመጀመሪያው ሲኮንስ ጋር ግን አብሮ ተያይዞ 38 አይሰጥም። ስለዚህ አሁን ያለበት ኮንዲሽን ልክ እንደዚህ ልናስቀምጠው እንችላለን፣ ከላይ ወደ ታች ያለውን ሙቭመንት ማለት ነው። ቢሆንም ግን ኦቨርኦል ጥንቃቄ የሚፈልግበት ነው። አዲስ ሳምንት የምንጀምርበት ታይም ስለሆነ ጥንቃቄ ማድረግ ይፈልጋል። ቤሪሽ ነው ወይም ደግሞ ቡሊሽ የሆነ ዊክ ይሆናል ብሎ ለመጥራት ወይም ለመናገር የሚያስደፍር አይደለም፣ እውነት ለመናገር ማለት ነው። ለምን ካላችሁኝ አንደኛ ይህንኛው ዳይሬክሽን ከ1.44 እና 41 ከመመለሱ አንጻር ቱ ዘ ዳውን ሳይድ ምልክት ያሳየናል፣ ወይም ደግሞ ወደ ታች ብሬክ አድርጎ 38ን ይሰጠናል፣ ወደ ታች ይመለሳል የሚል አይነት ምልክት ይሰጠናል። እንዲሁም ደግሞ በ4 ሰዓት ምናምን ደግሞ ሌሎች ትልልቅ ታይም ፍሬሞችን ደግሞ ስናይ ወደ ላይ ደግሞ አክቲቬሽን አለው። አክቲቬሽኑ እዚህ ጋር ያለው አክቲቬሽን ደግሞ ስንመለከተው ይህንን ስናየው እንግዲህ ብዙ ጊዜ እንደሚያደርገው 45 እና 50ን ተች አድርጎ የመውጣት አይነት ባህሪም አለው። ስለዚህ እሱንም ደግሞ ምንድን ከማድረግ ግምት ውስጥ ከማስገባት አንጻር ምንድን ሊሆን ይችላል ማለት ነው፣ ከዚሁ ጋርም ተርን ሊያደርግ ይችላል ብለን ኤክስፔክት እንድናደርግ ያደርገናል ማለት ነው። ስለዚህ ሁለት መንታ መንገድ ላይ ሲያስቀምጠን ኢትስ ቤተር ቱ ዌይት እና የተወሰነ የፕራይስ ሙቭመንቶችን ካየን በኋላ ክሊር የሆነ ዳይሬክሽን ስናገኝ የዛኔ ትሬዶችን ኤክስኪዩት ለማድረግ መሞከር በጣም ጥሩ ነው። ይሄ የመጨረሻው የአመቱ የመጨረሻው ወር ከመሆኑም አንፃር ብዙ ጊዜ ይገጥማል። ልክ እንደዚህ አይነት ፕራይስ በሁለቱም አቅጣጫ ምልክቶችን የማሳየት እና ስቴብል ሆኖ የመቆየት አይነት ቴንደንሲ አለው። ስለዚህ እነሱን ግምት ውስጥ እንድታስገቡ ለማለት እወዳለሁኝ።
አካውንትን ፕሮቴክት ማድረግ እንዳይረሳ በጣም በጥንቃቄ ትሬዶችን ቴክ ለማድረግ ሞክሩ። አብራችሁኝ ስላላችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።